አሁን እኔ የምፈልገው የአንተ ላይፍ ማበላሸት አልፈልግም። እንዳንተ አይደለሁም። ከአንተ ጋር ብዙ ነገር አሳልፌያለሁ። ብሬን ብቻ እንድመልስልኝ ነው የምፈልገው ነው እኮ። ሻንተኛ ምን መሰለህ ኢንስፔክተር፣ ያቺ ንብረት በስነ ስርዓት ይመለሳል። አሁን ነው ይምሪ። አዎ ይምሪ። አዎ ቤቱ እዚህ ሰፈር እኮ ነው። የኛው ቤት ነው። የትኛው? ይሄ እንደውም እሱ አይደለ እንደ ይሄው ወጣ እኮ ናና ይሄው ራሱን ያዘው። ይሄው ኧረ በእናትህ ኢንስፔክተር፣ አንቺ በእናትሽ ባሳለፍነው ፍቅር እለምንሻለሁ። በእናትሽ ልጆች አሉኝ፣ ማሳደጋችሁ ልጆች አሉኝ። ፕሊዝ በእናትሽ ሩት፣ በእናትሽ ባሳለፍነው ነገር ይዤሻለሁ። በእናትሽ ልለምንሽ፣ አትሳሪኝ በእናትሽ። አሁን እኔ ማለት ነው ዴቭ ብሩን ሳሳለፈልኝ እኔ ምንም እሺ መልሳለሁ ኢንስፔክተር፣ ችግር የለውም መልሳለሁ። እኔ እኮ ነው አላልኩም እኮ እመልሳለሁ። ዛሬ ድረስ የተቀበልካትን ገንዘብ አንድ ባንድ ታውቃለህ። ስማ ዮናስ፣ እኔ አሁን ያንተን ህይወት መበጠጥ ለምንድን ነው አንቺ እንደዚህ የምትራራው? የኔን ብር ብቻ ተሽፈራልኝ። እሺ አደርጋለሁ። እኔ ካንተ ጋር ምንም ሌላ ያንተን ህይወት አንተን ሞቀስ ምናምን አልፈልግም። ምክንያቱም ከዚህ በፊት ብዙ ነገር አሳልፈናል። አሁን ግን ብሬን ብቻ አሳልፈናል። ትራንስፈር አድርጋት እስከዛሬ ከሰው ሀገር የሰራሁትን ብር ብቻ አሳልፍልኝ። እኔ ከዛ ውጪ አንተን መጉዳት አልፈልግም። እሺ መልሳለሁ እኮ መልሳለሁ፣ ችግር የለውም እኮ ትራንስፈር አድርጋ መልስ። እሺ ግባ ንግድ ባንክ አካውንትሽን ንገሪኝ፣ ከዛ ትራንስፈር ያድርግ። እሺ በእናታችሁ አትሰሩኝ ፕሊዝ ፕሊዝ፣ በእናታችሁ እሺ። አንዴ ተወውና አንዴ ላናግረው። እንዳንተ አይደለሁም። አንድ ነገር ልንገርህ፣ ምክንያቱም ከኔ ጋር ብዙ ነገር አሳልፈሃል። ገብቶሃል? ብዙ ነገር ለአንተ መስዋዕት ከፍያለሁ። የአንተን ህይወትን መበጥበጥ አልፈልግም። ግን ማለት ነው ለወደፊትህ ለራስህ ህይወት ስትል መልካምነት ለራስህ ቀኑን ገብቶሃል? በቃ የሴት ልጅ ብር አሁን ከኔ የበላው ለአንተ ምንም ጥቅም የለውም። አጥፍቻለሁ በአንተ ዞሮ እንደሚመስለው። ሰላም ቤተሰቦቻችን፣ ያው እንደሚታወቀው ዛሬ ጥሩ ነገር ይፈጠራል ብዬ አስባለሁ። ኧረ ምንም ጥሩ ነገር የለም። እኔ ያው በእርግጥ ጥሩ ነገር ይፈጠራል። ብሩን አልመለስም ብሏል፣ ይታሰራል። እሱ ጥሩ ነገር ሊሆን ይችላል። አዎ ያው ለኮማንደርም ስላወራንለት እሱም ይመጣል። የሱ ሰፈርም ሰፈር ስለሆነ አዎ ልክ ነው። ያው ብሬን ይመልስልኛል ብዬ ተስፋ አደርጋለሁ። ያው በህግ መንገድ ስለሆነ አዎ እንግዲህ ማለት ዛሬ ቤተሰቦቼ ምን አለ መሰላችሁ፣ እኔ ታግሰናል ብዙ ነገር። ይሄ ልጅ ገንዘብ መልስ ተብሎ ብዙ ነገር ብለነዋል፣ አልመልስም ማለት። ስለዚህ አሁን ያለ ነው በጣም ዛሬ እቤቱ ድረስ ሄደን ፖሊሶች ይመጣሉ። አሁን ትናንትና ሄደን ፖሊስ ጣቢያ የማዘዣ ወረቀት የፍርድ ቤት ወረቀት አውጥተንበታል እና ዛሬ ምንድነው እቤቱ ተገንጥሎ ባለበት አልከፍትም ካለ ገንጥለን ግቢውን ገብተን ማለት ነው። ኦልሬዲ የፍርድ ቤት ወረቀት ስላለን ይዘነው ይታሰራል ማለት ነው። ከዛ በኋላ ሳይወድ በግዱ እስከ ዛሬ የበላትን ብር ይተፋታል ማለት ነው። እኔ ትናንትና እያየሁት ነበረ። የታክሲ የመኪና ቁልፉን ይዟል እና ይሄ የታክሲ ቁልፍ ከየት መጣ? የእሷ ገንዘብ ነው፣ የእሷ ላብ ነው። ስለዚህ ይሄ ታክሲ መሸጥም ካለበት በህግ ማለት ነው ሸጦ ሊከፍልሽ ይገባል። እኔ ቤተሰቦች እኔ እንደዚህ ሆኜ አታውቁኝም አይደለ? ግን ምንድነው የእሷ ላብ ተበልቶ አይቀርም። እኔ ትናንትና ፖሊስ ጣቢያ ድረስ ነው የሄድኩት። ስለዚህ አሁን ያለ ነው ልጁ ቤት አጠገብ ነው ያለን። እዚህ ሰፈር ነው ቤቱ። እዚህ ነው ብለሽ ነው? እዚህ ሰፈር ነው፣ እዛ ጋር ነው አይደለ? ስለዚህ ቤተሰቦቼ እንግዲህ እሷም አትፍረዱባት። እንደዚህ የሆነችው ማለት ማውራትም የከበዳትም ምናምን ብሯ ተበልቶ ያለው ነገር እያስፈራች ስለሆነ ነው። እኔ ነኝ ፖሊስ ጣቢያ መሄድ አለብን ብዬ ፖሊስ እንዲመጣ ግጭ ያለውን ነገር ራን እያረኩ ያለሁት። ስለዚህ ዛሬ ቤቱ ፖሊሶች ይመጣሉ፣ እዚህ ጋር ጠብቁን ተባብለናል። እሱ ቤት አጠገብ ኮማንደር ፖሊሱ መጣ እንደውም ቤተሰቦቼ። ስለዚህ ዛሬ በጣም ደስ ብሎኛል። ያለው ነገር ሰላም ነው። ኢንስፔክተር እንዴት ነው? ሁሉ ሰላም? እንዴት ነው? አማን ነው አይደለ? አለን እንዳወራው ማለት ነው። ያው ብሬ እንዲመለስልኝ ፈልጋለሁ። ብዙ ነገር አውርተናል። እንግዲህ ስለ ህግ ብዙ የምታውቀው አንተ ነህ። እንደምትረዳኝ ተስፋ አደርጋለሁ። ኢንስፔክተር እንግዲህ እንደምታያት ነች። ስለዚህ አሁን ሁሉን ነገር በቃ ዛሬ ያለው ነገር ልጁ እንዲታሰርልን እንፈልጋለን። እኛ ትናንትና ፖሊስ ጣቢያ ድረስ የመጣ ነው። እንግዲህ ያው አመልክተናል። ዛሬ ስለመጣልን በጣም ነው የምናመሰግነው። በእውነት በጣም የማመሰግነው ስለ ማለት በህግ መንገድ ብሬ እንደምትቀበልኝ ተስፋ አደርጋለሁ። ችግር የለውም። ይሄ እኮ ስራችን ስለሆነ ያሉትን መረጃዎች በስነ ስርዓት
አላምን ብሎ ሊበጠብጥም ካሰበ ያሉትን መረጃ እንዳለ በስነ ስርዓት ስለያዝኩ እንግዲህ ያው የፍርድ ቤት ማዘዣ ወረቀትም ወጥቶበታል። ይኸው ምንም እንትን የሚል ነገር የለም። ስለዚህ አታስቢ፣ ያሉትን ነገሮች እኛ በስነ ስርዓት እያጣራን ስለሆነ አንቺ ምንም ሊያስጨንቅሽ የሚገባ ነገር የለም። ገባሽ አይደል? ልጁ ከአንቺ በፊትም ተናግሬዋለሁ፣ በጣም ብዙ ፋውሎች ሲሰራ ነበር። በተደጋጋሚ ብዙ ወንጀሎችን ሲፈጽም የቆየ ወንጀለኛ ሆኖ ስላገኘ ነው። እሱን ነገር እዚህ ጋር ሚዲያ ላይ ማውጣት ባልፈልግም አሁን ቤቱን አሳዩ፣ ማውራት ያለብንን ነገር በስነ ስርዓት አወራዋል። ያው ማውራትም አያስፈልግም። እንደውም ይህንን ገፈታትሮ መውሰድ ደፈሱ ስለ ህግ በደንብ ስለሚያውቅ በስራችን ባይዘው ጣልቃ ባትገቡ መልካም ነው። ያሉትን ነገሮች እኔ ኃላፊነቱን ወስጄ ስለመጣው ያሉትን ነገሮች በስነ ስርዓት ለማካሄድ የልጁን ቤት ግዴታ ማወቅ አለብኝ። ስለዚህ እናንተ ምንም ያስጨነቃችሁ ነገር የለም እዚህ ጋር በቃ እናንተ ደህንነት የኛ ደህንነት ስለሆነ ያሉትን ነገሮች ማኔጅ ማድረግ ያለብን እኛ ነን። አሳዩ። ያው ቤቱም እዚህ ሰፈር ስለሆነ እኔ ቤቱን አሳያለሁ። በቃ እኛ ሰርበትም ይታሰራለን። ኢንስፔክተር ይሄ ወንጀለኛ ነው። ይሄ ወንጀለኛ ደግሞ እንዲታሰር ነው የምንፈልገው። መቀጣት አለበት። እስካሁን አንቺ በመቆየትሽ እንደውም እኛ በጣም ነበረ ገባሽ አይደል? በተደጋጋሚ ብዙ ጥፋቶችን ሲያጠፋ ስለነበረ ነይምሪ በቁጥጥር ስር ውሏል። እሷ መቼም ማለት ያለው ነገር እሷ ምንድን ነው ፍቅር ስለያዘ ስለምትወደው ፍቅረኛ ስለሆነ ምክንያት ይኖረዋል ብዬ አስቤ ነበር። ቀድመሽ ለእኛ ማሳወቅ ነበረብሽ። ገባሽ? ቀድመሽ ብታሳውቂ መልካም ነበረ። ይሄ ልጅ በተደጋጋሚ በጣም ብዙ ጥፋቶችን ሲያጠፋ ነበር። ቀድመሽ ብታሳውቂ ምን መሰለህ ኢንስፔክተር፣ ያቺ ንብረት በስነ ስርዓት ይመለሳል። አሁን ነይ ምሪ። ቤቱ እዚህ ሰፈር እኮ ነው። የኛው ቤት ነው። የትኛው? ይሄ እንደውም እሱ አይደለ እንደ ይኸው ወጣ እኮ ናና ይኸው ራሱ ያዙ ይኸው ራሱ ናና ያባስ ራው ኢንስፔክተር ያግድ ወዴት እየሄድክ ነው? እቺ ልጅ ታውቃታለህ አንዴ? ችግር አለ? ስሙ ማን? ዛሬ የማታውቀው ሩጣ በቃ አምኖልናል። ኢንስፔክተር አምኖልናል። ምንድነው ችግር? ስለዚህ ችግር አለ። ችግር እንዴት አይኖርም? ታውቀዋለህ። ችግር እንደማያውቅ ሰው ችግር አለ ምናምን ትላለህ። አታስመስል። እሺ ይሆን ኢንስፔክተር ኤርሚያስ ይባላል። ስለዚህ በቃ ቀጥል። ምክንያቱም ስማ ሲጀመር ማለት ነው ኢንስፔክተር አይደለም እኮ እንደሱ አይደለም እኮ ምን መሰለህ፣ ይኸውልህ ላስረዳ። መጀመሪያ ምንድነው የምታስረዳኝ? ገንዘቡን ወደ ፍቅር የሰጠችኝ ገንዘብ ነው። መጀመሪያም እኮ እንዳይመልጥ ኢንስፔክተር ለማምለጥ ከሞከር በራስ ላይ እንደፈረድኩ ቁጥር ችግር የለውም። ያረካውን ነገር የሰራውን ነገር ታውቃዋለህ እኮ ጓደኛሞች ነበር፣ ፍቅረኛዬ ነበር። ግን አሁን እዚህ ስመጣ ሁሉም ነገር እንደማስበው አልሆነልኝም። ገብቶሃል? በፍቅር በፍቅር ስናዋራክ ምንም መልስ ልትሰጠኝ አልቻልክም። እሷን ገንዘብ አጭበርብረሃል። ለምን ይነሳና ማለት ነው። ቀበቶን ይፍታ እንዳያመልጥ። ቀበቶን ይፍታ። አይደለም ምን መሰለህ ይሄ ወንድም እንደሱ አይደለም። እናንተ እንዳሰባችሁት አይደለም። ምንድነው እንዳሰባችሁት? ከዛ በፊትም በተረጋጋሚ ብዙ ወንጀሎችን ስትሰራ በቁጥጥር ስር ውለሃል። ና እዚህ ጋር ቁም። ሊያመልጥ ነው ኢንስፔክተር። ያዘው በደንብ። ምን እያደረጋችሁ ነው? ምን አደረጋችሁ? ደግሞ ታወራለህ ኢንስፔክተር። ጓደኛዬ ነበርክ፣ አሁን ግን አጭበረበርከኝ። ብዙ ብር ላንተ ኢንስፔክተር። ይሄ ማለት ነው ሌባ። እነሱ አይደለም ኢንስፔክተር። አታስመስል አንተ። በእናትህ ወሬ አታውራ። ሌባ እነሱ አይደለም በእናትህ። ና ዝም በል። ለምን አሁን ለእሱ ሰተነዋል እና በቃ ህግ ያናግረው። ይኸውልሽ ለአጭበርባሪ ማለት አዳምጪ። ለአጭበርባሪ ማለት ነው። እናንተ ተረጋጉ። እሷ እኮ ዝም ብላ እኮ ነው ላይፌን ፉል ታበላሽ አስባ ነው እኮ ወዳ ፍቅረችኝ። ከእሷ በፊት ስናጠራ ብዙ ወንጀሎች ሲሰራ ደርሰንባል። ይሄ ቁልፍ ማን ነው? ተናገር። የገዛው ታክሲ እኮ ነው። በእኔ ብር ነው እሱ። ታክሲ ይላል እንዴ? በማን ገንዘብ ገዛ? ይሄ በፊት ሰጠኝ። በስምምነት የገዛው ታክሲ ነው። በስምምነት? አዎ። የምን ስምምነት? ከኔ ጋር ነበር፣ ጓደኛዬ ነበር። የምን ስምምነት? እዚህ ጋር ያጠፋውን ጥፋት ያለ ይሄ ፍርድ ቤት ወረቀት ወጥቶብሃል። ስለዚህ ትታሰራለህ ማለት ነው። በቃ አለቀ። የፍርድ ቤት ወረቀት ነው። ትገባለህ። እንደሱ አይደለም። ምንድነው እንደሱ አይደለም እኮ የኔ ጌታ፣ እንደሱ አይደለም። ምንድነው የኔ ጌታ ምናምን ማለት አይሰራም። አሁን እዚህ ጋር ይኸውልህ ይሄ ወንጀለኛ ነው። ልክ እኮ ነህ ዴቭ፣ ልክ ነህ። ግን አሁን ለህግ ስላቀረብ ነው እሱ ያን ነው
እኮ እጄን አትያዥኝ ነው እኮ እየነገርኩህ መመታት አለበት። ምንድነው እነሱ እንደሚሉት? ይሄ የማን ንብረት ነው? የማን ንብረት ነው? ይሄ የገዛሁት ንብረት ነው። በማን ገዛሁት? አትዋሽ። በእኔ የገዛሁት ንብረት ነው። ኢንስፔክተር ይኸውልህ ይሄ የገዛው መኪና በእሱ አይደለም፣ እነሱ አንቺ ብር ነው። በእኔ ብር ነው። አጭበርባሪ ነው እናንተ የሚያላችሁ አመንና ከህግ ጋር ከነሱ ጋር መረጃ ምንድን ነው? ይኸውልህ አሁን ማለት ነው እኮ ገንዘብ እኮ ስተኛ በረመሰው ላይ ምንድን ነው መረጃ ብር ላክበት። ይኸው የባንክ ቤት እንትኑን አያይዘናል። ተመልከት ብር በቃ ይኸው ይኸውልህ የኔ አባት የባንክ ቤት ሪሲት አታች ተአርግ ግን እሱ ወዳ ፍቅር የሰጠችኝ ገንዘብ እነሱ ፍቅረኛ ነኝ ብለኝ ነበር እኮ እኔ በምን አውቃ አንተ ላይ ልጅ እንዳለ ታዲያ ባልተስማማንበት ምክንያት ተለያይተን አይደል እንዴ? በምን ለምን ያለ አሁን ታስመስላለህ? እኔ አዲስ ሪሌሽን ጀምሬያለሁ እና ያንን ልታበላሽብኝ አቅደህ ሆን ብላ ያደረገችው ነገር ነው። ምን ይኸውልህ እኔ መጀመሪያ ከእሷ ጋር ሪሌሽንሽፕ ነበረኝ። በመሀል ብሬክአፕ አደረግንና ተለያየ። አታስመስል። እኔ ምንም ለኔ ነገርከኝ። እኔ እናንተ ምንም ነገር የለም። ምን እያልሽ ያለሽው ዛሬ ሩት? እንዴ ምን ሆነህ ነው አንተ? ለምን ታስመስላለህ? አሁን ህግ ፊት ነው። በቃ እኔ የሰራሁትን ብቻ እኔም ብቻ ፈልገው መልስልሻለሁ። በቃ መልስልኝ። ይሄ ብቻ ፈልገው ካንተ ስማ፣ አሁን ሁሉ ነገር በግ ስለተያዘ ችግር የለውም። ሁሉ ነገር በግ ስለተያዘ እናንተ ምንም አንተ ረፍዲ በቃ ቆይ እረፍ አንተ። በቃ ለህግ ሰጠህ ነው እንዴ? ራሳችሁን አረጋግጡ። የእሷን ከሆነ እኔ መመለስ እችላለሁ። ችግር የለውም እኮ መልስ መልስ አብሩን መልስ ብሩ ምንድነው አንተ ብታጭበረብረው? እሷ መጀመሪያ ወዳ ፍቅር የሰጠችኝ ገንዘብ ነው። ወንጀለኛ ላይ እሺ መልሳለሁ አልኩኝ እኮ። በቁጥጥር ስር ስለዋሉ መታሰር አለበት። የሚታሰርም ከሆነ ያሉትን ነገሮች በስነ ስርዓት ከቦርድ አመራሮች ጋር የምንወስንበት ሆነ። እናንተ ምንም እዚህ ጋር ግር የሚላችሁ ነገር ኧረ ለምን እታሰራለሁ? ቤተሰብ አለኝ። በእናትህ እኔ ችግር የለውም። ንብረቱን መልሳለሁ እኮ። ኧረ አሁን እኔ የምፈልገው የአንተ ላይፍ ማበላሸት አልፈልግም። እንዳንተ አይደለሁም። ከአንተ ጋር ብዙ ነገር አሳልፌያለሁ። ብሬን ብቻ እንድመልስልኝ ነው የምፈልገው። እኔ እኛ ሲጀምር በሱ ስም ያለ ምን ያደርግለታል? እሷ ጋር ቁልፍ ሙሉ ንብረት በገንዘብ ትራንስፈር አካውንት ትራንስፈር የምታረፈው ነው አድርጋው አንድ ባንድ ፍታ ሰዓቱን ፍታ ደግሞ ዘንጠህ በማመር እየዘነጥክ እሺ መልሳለሁ። ኢንስፔክተር ችግር የለውም መልሳለሁ። እኔ እኮ አላልኩም እኮ እመልሳለሁ። ዛሬ ድረስ የተቀበልካትን ገንዘብ አንድ ባንድ ታውቃለህ። ስማ ዮናስ፣ እኔ አሁን ያንተን ህይወት መበጠጥ አልፈልግም። ለምንድን ነው አንቺ እንደዚህ የምታደርጊው? የኔን ብር ብቻ ተሽከራክልኝ። እሺ አደርጋለሁ። እኔ ከአንተ ጋር ምንም ሌላ ያንተን ህይወት አንተም ሞቀስ ምናምን አልፈልግም። ምክንያቱም ከዚህ በፊት ብዙ ነገር አሳልፈናል። አሁን ግን ብሬን ብቻ አሳልፍ። ትራንስፈር አድርጋት። እስከዛሬ ከሰው ሀገር የሰራሁትን ብር ብቻ አሳልፍልኝ። እኔ ከዛ ውጪ አንተን መጉዳት አልፈልግም። እሺ መልሳለሁ እኮ መልሳለሁ። ችግር የለውም እኮ ትራንስፈር አድርጋ መልስ። እሺ ግባ ንግድ ባንክ አካውንትሽን ንገሪው፣ ከዛ ትራንስፈር ያድርግ አለው እንጂ ስንት ዓመት አንዴ በእኔ አካውንት የላኩለት ያው ለአንድ በአንድ ምን መሰለኝ ኢንስፔክተር፣ እነሱ አይደለም እኮ እኔ እኮ ለሷ ዮናስ፣ አሁን እኮ ልንገርህ፣ እኔ አንተ ይወስ ባበላሽ ትቅር ይልኝም። ቆይ አይደለም ሲጀምር የምን እቅድ ነው ያበላሽችው? ይኸው እኔ ላገባ እንደሆነ ታውቃለች። ሆን ብላ እኔን ብር ብቻ በትራንስፈር አድርግልኝ ያልኩህ። አላገባህም? የእሷ ምንም ችግር እኮ የለብህም። ህይወትን አላበላሽም። እኔ ለአንተ ክፉ አይደለሁም፣ ግን የላቤን ብቻ አሳልፍልኝ። እሺ መልሳለሁ። አይ ማግባትህን በዚህ አጋጣሚ እየተናገርክ ነው? ምንድን ነው አንተ? ስማ ችግር የለውም ዲቨራ አይደለም ማግባቱን በዚህ አጋጣሚ አንቺን ለማን ትራንስፈር አድርግና ወደ ጣሪያ ተብሎ እኔ ብሬን ብቻ ያሳልፍልኝ። ንግድ ባንክ አካውንትሽን ንገሪ። ያ አለው ለምን ይሻለው ደረሰሽ? በአንዴ ምንድን ነው የሚደርሳት? እስቲ ይኸው ልክ ያለው ቆይ አንተንሽ ያጠንጥና አላለቀም። ያጠንጥን ሚሴጁ እስከሚገባ ነው። ልክ ያለው ቆያሽ ይቁረጥ ይግባ፣ ከዛ እናያለን። ለምንድን ነው እንደዚህ የምታደርጉት? ቆይ እናንተ አሁን ገብቷል። ቼክ አድርጊ ስልክሽ ላይ ገብቷል። በቃ ስለዚህ አሁንም ቢሆን ማለት ነው ያለው ነገር በስነ ስርዓት ማጣራት ያለብን ነገር ስላለ አዳምጠኝ። ቆይ ዴቭ፣ ቆይ አሁን ልንገርህ፣ አሁን ማለት ነው የራሱ ህይወት አለው።
በቃ እኔ ብሬን የሰራሁበትን ካሳለፈልኝ በሰላም በቃ ለምንሽ ላይ ማለት እናንተ ይቅር ብትሉት ሁሉም ሰው ከህግ በታች ነው። ይቅር የሚባል ነገር የለም እኮ በቃ ኧረ በእናትሽ አንቺ በፊት ብዙ የአረብ ሀገር ሴቶችን ገንዘብ ሲበላ በቁጥጥር ስር ደርሰን ገንዘብ ገንዘብ ነው። እሺ ሲጀመር ኢንስፔክተር የእሷን ገንዘብ የበላ ማለት ነው የሌሎቹንም ይበላል። ኧረ በእናትህ ኢንስፔክተር አንቺ በእናትሽ ባሳለፍነው ፍቅር እለምንሻለሁ። በእናትሽ ልጆች አሉኝ፣ ማሳደጋቸው ልጆች አሉኝ። ፕሊዝ በእናትሽ ሩት በእናትሽ ባሳለፍነው ነገር ይዤሻለሁ። በእናትሽ ልለምንሽ አትሰሪም። በእናትሽ አሁን እኔ ማለት ነው ዴቭ ሩት ያሳለፈልኝ እኔ ምንም ኢንስፔክተር ችግር የለውም። ሩት በእናትሽ ልለምንሽ ፕሊዝ በእናትሽ አንዴ ላዋ አሁን ማለት ነው እና እሱ ብዙ ላይፍ አሳልፈናልና በቃ ብሬን የኔ ላቤን ተመለሰልኝ። ምንም አሁን እሱ የእሱ መታሰብ ለእኔ ምንም ጥቅም የለውም። በእናትሽ ባሳለፍነው ነገር ይዤሻለሁ። በእናታችሁ ምን ሀሳብ ምን ነገር ማሰብ ነበር። ሩት ባሳለፍነው ነገር ይዤሻለሁ። ፕሊዝ ያኔ ነበር ማሰብ የነበረብህ። ገብቶሃል? አጥፍቻለሁ። አሁን ምንም አዲስ ነገር የለም። ይሄ ንብረትም ያንተ አይደለም። ስልኩን አጣ አይደለም ኢንስፔክተር ፕሊዝ እንደሱ ሩት በእናትሽ ባሳለፍነው ነገር ይዤሻለሁ። ምን አስላለ ደህና ነገር አሳልፈ ነው አይደለም ሩት ፕሊዝ በፍቅራችን ማሳለፍነው ነገር ይዤሻለሁ እኮ። ይሄ ማሰብ የነበረብህ ድሮ ነበር። አጥፍቻለሁ። እኔ ጋር ያለው ነገር እስከሚያልቅ መጠበቅ አልነበረብህ እኮ። አጥፍቻለሁ። ስለዚህ በቃ መቀጣት አለብህ። ለራስ ላጠፋው ጥፋት መቀጣት አለብህ። ሲጀመር ማለት ነው ሲጀመር አንተ ልጅ እንዳለ ራሱ እኮ አልነገርካትም ነበር። ኧረ አንተ ቦን ገና ዛሬ ስትደርስብህ ነው ብሬን ቆይ ዴቭ እንደሱ አንደ ምናምን አትቅለስለስ። በቃ ላረገው ነገር መቀጣት አለብህ እኮ መቀጣት አለብህ። ላጠፋው ለሚሳው ላይ እሺ አንዴ ተወውና አንዴ ላናግረው። እንዳንተ አይደለሁም። አንድ ነገር ልንገርህ፣ ምክንያቱም ከኔ ጋር ብዙ ነገር አሳልፈሃል። ገብቶሃል? ብዙ ነገር ለአንተ መስዋዕት ከፍያለሁ። የአንተን ህይወትን መበጥበጥ አልፈለገም። ግን ማለት ነው ለወደፊትህ ለራስህ ህይወት ስትል መልካምነት ለራስህ ቀኑን ገብቶሃል? በቃ የሴት ልጅ ብር አሁን ከኔ የበላው ለአንተ ምንም ጥቅም የለውም። አጥፍቻለሁ። በአንተ ዞሮ እንደሚመስለው አጥፍቻለሁ። አንቺ ገንዘብ ብቻ ሳይሆን ህይወት አለኝ እያለች ነው። ምን እንደሆነ እንየው፣ ችግር የለውም ማለት ከአንቺ በፊት በተደጋጋሚ ብዙ ወንጀሎች ሲሰራ ነበር። የእሱ ኬስ ከፍተኛ ስለሆነ በህግ በደንብ መጣራት አለበት። ላይፍ ይበላሻል። አንድ ህይወት አለኝ እያለ አንተ የህግ አካል ነህ፣ ልክ ነህ። ግን እኔ ለእሱ አሁንም ማለት ነው መጥፎ ነገር አልመኝለትም። ህይወቱን መበጥበጥ አልፈልግም። ስላሳለፈልኝ በቃ እባክህን፣ ለዚህም ነው የጠራሁት። እባክህን አጥፍቻለሁ፣ አውቃለሁ። ለዛሬ መሆን የለበትም። እኔ በቃ የእሱን ህይወት መበጥበጥ አልፈልግም። እባክህን ህግ ይቅር የሚለው ሰው አይደለም፣ ወንጀለኛ ነው። ቀጥል ይሄድ